ዓለምን የሚያናውጠው የአሜሪካና የኢራን ፍልሚያ፣ አዲሱ ማዕቀብና የኢራን አስፈሪ ምላሾች የዓለማችን የፖለቲካ ትኩሳት ወደ ላቀ ደረጃ ያደረሰው፣ ምናልባትም የሶስተኛው የዓለም ጦርነት እሳት ሊያቀጣጥል የሚችለው አዲሱ የአሜሪካንና የኢራን ውጥረት ወዴት ያመራ ይሆን? አሜሪካ በኢራን ላይ አዲስ ከዚህ ቀደም ተሰምቶም ታይቶም የማይታወቅ የኢራንን የደም ስር ይቆጣጠራል የተባለ ማዕቀብና ዛቻዎች እየተዘጋጀች ነው። ይህ ማዕቀብ ከቀድሞቹ በምን ይለይ ይሆን? ኢራንስ ዝም ብላ ትጠብቃለች ወይ? አስፈሪ የመልስ ምቶች ታዘጋጃለች ወይስ አስፈሪ ምላሾችን ትሰጣለች? የ1953ቱ የሲአይኤ መፈንቅለ መንግስት እስከ ዛሬው ድሮን እና የኑክሌር ቴክኖሎጂ ባለቤት ኢራን የሁለቱ ሀገራት ቁርሾ የት ደረሰ? የኢራን ዕጣ ፈንታ ምን ሊሆን ይችላል? ዛሬ በዚህ ዝግጅታችን ይህንን ጉዳይ ወደ እናንተ እናደርሷለን። እናንተም ቪዲዮ ብዙዎች ዘንድ እንዲደርስ ላይክ ማድረጋችሁን አትዘንጉ እያልን ወደ ዝግጅታችን እንወስዳችኋለን። የአሜሪካና የኢራን ጠላትነት ዛሬ የተጀመረ አይደለም። ስር መሰረቱ እጅግ እየጠለቀ ነው። ታሪክን ወደ ኋላ መለስ ብለን ስንቃኝም ከ1953ቱ እንደ ኤሮፓውያን አቆጣጠር የአሜሪካና ብሪታንያ በዲሞክራሲያዊ መንገድ የተመረጡትን የኢራን ጠቅላይ ሚኒስትር ሞሐመድ ሞዴክሳን በስውር ሴራ ከስልጣን አባረሩ። ምክንያቱ ደግሞ ሞዴክሳ የኢራን ነዳጅ ብሔራዊ ለማድረግም መሞከራቸው ነበር። ከዚህ በኋላ አሜሪካ ለሻሁ ሙሉ ድጋፍ በመስጠትም ኢራንን እንደ አሻንጉሊት ትዘውር ጀመር። ነገር ግን ከ1979 የኢራን እስላማዊ አብዮት ፈነዳ። አያቶላህ ሩህላ ኮሚኒ ስልጣን ሲይዙ ኢራን ከአሜሪካን ጋር ያላትን ግንኙነት ሙሉ በሙሉ አቋረጠች። ቴህራንም የአሜሪካንን ኤምባሲ በኢራን ተማሪዎች ተወረደ። በ52 አሜሪካውያን ለ444 ቀናትም ታገቱ። ይህ ክስተትም አሜሪካ በኢራን ላይ የመጀመሪያውን ከባድ የኢኮኖሚ ማዕቀብ እንድትጥልም ምክንያት ሆናል። በ2015 ሁለቱ ሀገራት በኦባማ አስተዳደር ወቅትም የኒውክሌር ስምምነትም ላይ ደርሰው ነበር። ቢሆንም ግን በ2018 ፕሬዝዳንት ትራምፕም አሜሪካን ከስምምነቱ በማውጣትም ከፍተኛ ጫና የተባለውንም ማዕቀብ መልሰው ጣሉ። በ2020 ደግሞ የአሜሪካ ድሮንና የኢራን ተጽዕኖ ፈጣሪ ጄኔራሎች ቃሲም ሱሌማን ኢራቅ ውስጥም ገደለች። ይህ ሁሉ ያለፈው ታሪክ ዛሬ ላለው የሞትና የሽረት ፍልሚያ መሰረትን ጥሎላቸዋል። አሜሪካ አሁን በኢራን ላይ ልትጥል የተዘጋጀችው ማዕቀብ ከቀድሞቹስ በምን ይለያል? ለምንስ አደገኛ ሆነ? የሚሉትን በሚተነተኑበት ጊዜ ከሚቀመጡ ምክንያቶች መካከልም አንደኛ የኢላማው ለውጥ ነው። ቀደምት ማዕቀቦች ኢራንን ነዳጅ በቀጥታ ለዓለም ገበያ እንዳትሸጥ የሚከለክሉ ነበሩ። ነገር ግን ኢራን የጥላ መርከቦችንም በመጠቀም መከታተያዎችን ያጠፉ ከ300 በላይ መርከቦችን አሰማርታ በቀን 1.5 ቢሊዮን በርሜል ነዳጅን በተለይም ለቻይና ስትሸጥ ቆይታለች። አዲሱ የአሜሪካ ማዕቀብ ግን ከነዚህ በስውር ነዳጅ የሚጓዙ መርከቦችን ኢንሹራንስ የሚያደርጉ ኩባንያዎችና ኮፍያ የሚፈጽሙ የቻይና ሌሎች ሀገራትን ባንኮች ላይም ያነጣጠረ ነው ተብሎለታል። ይህ ኢራን የምታገኘውን በቢሊዮን ዶላር የሚቆጠር የውጭ ምንዛሬ ለማቅረብ ያለመ ሲሆን፣ ሁለተኛ ደግሞ የጦር መሳሪያ አውታር ላይ ያነጣጠረ ነው። የአሁኑ ማዕቀብ የኢራን የድሮን እና ባሊስቲክ ሚሳይሎች አምራች ኩባንያዎች ሙሉ በሙሉ ማነቅም ይሆናል። ኢራን ሻሂድ የተባሉትን ድሮኖች ለሩሲያ በማቅረብ በኑክሌር ውስጥም ትልቅም ሚና እየተጫወተች ነው። አዲሱ ማዕቀብ የድሮን መለዋወጫዎችን ወደ ኢራን እንዳይገቡ የቴክኖሎጂ አቅርቦት ሰንሰለቶችንም ዓለም አቀፍ ደረጃ የሚቆጣጠር ይሆናል። ሶስተኛ ፕሮጀክቶችን ማዳከም። ኢራን በመካከለኛው ምስራቅ የመቋቋም ዛቢያ የምትከተላቸውን ሐማስን በጋዛ፣ ሄዝቦላን በሊባኖስ፣ ሐውቲዎችን በየመን እንዲሁም በኢራቅና በሶሪያ ያሉት ታጣቂዎችን በገንዘብና በመሳሪያ በመደገፍ ነው። አዲሱ ማዕቀብ ይህንን የገንዘብ ዝውውሮች በዲጂታልና በህገወጥ የገንዘብ አስተላላፊዎች በኩልም ጭምር የሚከታተልና የሚያግድ ይሆናል ነው የተባለው። አሜሪካ ይህንን ሁሉ ዛቻ ስታዘንብ ኢራን እጆቿን አጣጥፋ ትቀምጣለች ወይ የሚለው ሌላው ጥያቄ ነው። የኢራን ምላሽ በሶስት ዋና ዋና አቅጣጫዎች የተቃኘ ነው። አንደኛ ወደ ምስራቅ ማማተር፣
ኢራን አሁንም ብቻዋን አይደለችም። በቅርቡ የብሪክስ እና የሻንጋይ ትብብር ድርጅት ኤስሲኦ አባልም ሆናለች። ቻይና ከ400 ቢሊዮን ዶላር የ25 ዓመት ስትራቴጂካዊ ስምምነትም ተፈራርማለች። ከሩሲያ ጋር ደግሞ ወታደራዊ ትብብርም አጠናክራለች። ኤስ-35 የጦር ጀቶችን ከሩሲያ ለመግዛትም ተስማምታለች። የአሜሪካ ማዕቀብ ቢመጣም ኢራን ከዶላር ውጪ በሆኑ የከፍተኛ ስርዓቶችንም የኢኮኖሚ እስትንፋሷን ለማቆየት ትሰራለች። 2 የኒውክሌር ማስፋፊያ። ዓለም አቀፍ የኒውክሌር ተቆጣጣሪ ኤጀንሲዎችም መረጃዎች እንደሚያሳዩት ኢራን ዩራኒየም 60 በመቶ አበልጽጋለች። ይህ ማለት የኒውክሌር ቦምብ ለመስራት ከሚያስፈልገው 90 በመቶ ዩራኒየም ማበልጸግ ደረጃ ላይ ተቃርባለች ማለት ነው ይላሉ። ይህ ኢራን በአሜሪካን ዩራኒየም አደጋ ላይ ከጣለች የኒውክሌር ፖሊሲዋን ልትቀይረው ትችላለች የሚል ዛቻ በተደጋጋሚ አሰምታለች። 3ኛ በቀጥታ መመከትና የሆርሙዝን እስሬትን በኢራን በቅርቡ በእስራኤል ላይ በቀጥታ በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን በማዝነብ ላይ መስመሯንም አሳይታለች። አሜሪካ ማዕቀቧን አጠናክራ የኢራንን ኢኮኖሚ ካናጋቸው ኢራን ከዓለም የነዳጅ አቅርቦት 20 በመቶ የሚያልፍበትን የሆርሙዝን ስሬትም የባህር በር ዘጋም ትችላለች። ይህ ከተፈጠረ የዓለም የነዳጅ ዋጋ በእጥፍ ሊጨምር ነው። የዓለምን ኢኮኖሚ ወደ ቀውስ ሊያስገባውም ይችላል። ይህ ታዲያ የዚህ ሁሉ ውጥረት መጨረሻው የኢራን ዕጣ ፈንታ ምን ሊሆን ይችላል? በጂኦፖለቲካ ተንታኞች ዘንድም 4 ሊሆኑ ይችላሉ የሚሏቸውን መላምቶችን ያስቀምጣሉ። አንደኛ የውስጥ ብጥብጥና የስርዓት ለውጥ ነው። አዲሱ የአሜሪካ ማዕቀብ ኢኮኖሚውን መቶት የኢራንን ኢኮኖሚ ካፈረሰ፣ የዋጋ ግሽፈቱ ከቁጥጥር ውጪ ከሆነ የኢራን ሕዝብ መንግስቱ ላይ ሊያምጽ ይችላል። ከቅርብ ጊዜ ወዲህ በጂሃድ ምክንያቶች የታዩ ተቃውሞች የዚህ ዋነኛ ማሳያዎች ናቸው። መላምት 2 የኒውክሌር የታጠቀች ኢራን ጫናውንም ሊበዛባት ከመደራደር ይልቅም በማስመሰልም ወይም ደግሞ በድብቅ የኒውክሌር ቦምብ መስራትም ልትጀምር ትችላለች። ይህ ከሆነ ደግሞ ሰሜን ኮሪያ እንደማትነካ ሁሉ ኢራንም የማትነካ ሀገር ያደርጋታል ማለት ነው። መላምት 3 ቀጠናዊ ጦርነት። አሜሪካ፣ እስራኤልና ኢራን በቀጥታ ጦርነት ውስጥ ሊገቡም ይችላሉ። ይህ ጦርነት ሩሲያ፣ ቻይና ኢራንን ጎን ሊያሰልፍ ስለሚችል ቀጥታ ወደ 3ኛው የዓለም ጦርነት ሊያመራ ይችላልም ይላሉ። መላምት 4 ሲቀመጥ አዲስ የዲፕሎማሲ ስምምነቶች ሁለቱም ወገናቶች ጦርነትን ስለማያዋጣቸው በቻይና ወይም ደግሞ በኦማን አሸማጋይነት የተወሰኑ ማዕቀቦች ተነስተው ኢራን የኒውክሌር ፕሮግራሟን የምትገታበት አዲስ ምስጢራዊ ስምምነት ሊደረግም ይችላል። በአጠቃላይ አሜሪካ በኢራን ላይ የጣለችውና ለትጥል ያዘጋጃችው ማዕቀብ ተራ የዲፕሎማሲ ጫና አይደለም፣ የኢኮኖሚ ጦርነት እንጂ። ይሁን እንጂ ኢራን የ1970ዎቹ ኢራን አይደለችም። ዛሬ ቻይና ሩሲያ ከጎኖቿ ያሰለፈች ሚሳኤልና ድሮን የምታመርት እና የኒውክሌር ባለቤት የተቃረበች ሀገር ያደርጋታል። ዓለም በአሁኑ ሰዓት በቀጭን ክር ላይ እየተራመደች ቀጥላለች። እንዲሁ አንዲት ስህተት፣ አንዲት የተሳለች ሚሳኤል ዓለምን ወደማትወጣው አዘቅትም ልትከታት ትችላለች። ቀጣይ ዓለማችን ወዴት ታመራ ይሆን? ጊዜ ለሁሉም መልስ ይሆናል። እኛም ለሰዓቱ ወደ እናንተ ያዘጋጀንላችሁ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። የምንሰራቸው እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን ያረጋግጡ። እንዲሁም ደግሞ በተደራሽ እንድንበዛ ወደ ሌሎች ሼር በማድረግ ተደራሽነታችንን ያስፉ እያልን የዛሬውን መሰናዷችንን በዚህ እናበቃለን። ሰላም፣ ጤና፣ ፍቅር በያላችሁበት ተመኘን።